ጋይስ ዛሬ የምንመለከተው ደግሞ አሁን ላይ ያው ኢጂፒ ከናሽናል አይዲ ጋር ኢንቴግሬትድ የሆነ አንድ ፕላትፎርም ነው። ያ ማለት ናሽናል አይዲ መጠቀም ይኖርብናል። ያ ማለት ምንድነው? ናሽናል አይዲን ቬሪፋይ ማድረግ አለብን በኢጂፒ ላይ ማለት ነው። ቤዚካሊ የትኛውንም ጨረታ ልትመዘገቡ ስትሉ ሜቢ ፌስ የምታደርጉት ፕሮብለም ነው። ምን ይላችኋል? ናሽናል አይዲ ቬሪፊኬሽን ያስፈልጋል ስለሚላችሁ እንዴት ነው ቬሪፋይ ማድረግ የምንችለው የሚለውን እንመለከታለን። በመጀመሪያ ሎጊን ታደርጋላችሁ። ሎጊን ካደረጋችሁ በኋላ ሬጂስትሬሽን ሰርቪስ የሚለው ላይ ትገባላችሁ። ሬጂስትሬሽን ሰርቪስ ላይ ከገባችሁ በኋላ ቤዚካሊ ኢጂፒ ምንድነው የሚያደርገው? ድራፍት ላይ ነው የሚያስቀምጠው። እዚህ ጋር እንደምትመለከቱት ድራፍት አፕሊኬሽን 1 ብሎ ነው ያስቀመጠው ማለት ነው። ስለዚህ ያ ማለት ምንድነው? ይሄን ድራፍት ላይ ሚንስ ገና ቬሪፋይ አልሆነም ማለት ነው። ስለዚህ ምን እናደርጋለን? ሬጂስትሬሽን ሰርቪስ ገብተናል። ፈርስት ሎጊን ነው የምናደርገው። ሎጊን ካደረግን በኋላ ሬጂስትሬሽን ሰርቪስ የምትለውን ክሊክ አድርገን እዚህ እንገባለን። ከዛ ዳሽቦርድ ላይ እንገባለን። ዳሽቦርድ ላይ ስንገባ ይሄ የምትመለከቱት ኢንተርፌስ እናያለን። ደን የሚቀጥለውን እናደርጋለን ማለት ነው። ኦኬ ደን ሬጂስትሬሽን ሰርቪስ ገብተናል። ዳሽቦርድ ላይ ነው ያለነው። ቀጥታ አሁን ምን እናደርጋለን? ሬጂስተር ወደ ማድረግ እንሄዳለን ማለት ነው ናሽናል አይዲያችንን። ደን ድራፍት አፕሊኬሽን የሚለውን ክሊክ አድርጉ። ከዛ ሰሌክት ታደርጋላችሁ ሬጂስተር የሆነውን ካምፓኒያችሁን። እዚህ ጋር እንደምትመለከቱት አር ዩ ዘ ኦነር ኦፍ ጀነራል ማኔጀር ናችሁ ወይስ አይደላችሁ የሚለውን ደን እሱን ሰሌክት አድርጉ። የስ አድርጉት። ደን ፋን ነምበር አስገቡ ይላል። ኤፍኤን ነምበር እዚህ አሁን ፎቶ ላይ እንደምትመለከቱት ናሽናል አይዲያችሁ ላይ አለ። እሱን ቁጥር ታስገባላችሁ። ከዛ እዚህ ጋር ባይ ፕሮሲዲንግ የምትላለች እሷን ማርክ ታደርጋላችሁ እዚህ። ደን ሰብሚት የሚለውን በተን እንጫናለን ማለት ነው። ሜቢ የተወሰነ ሰዓት ሊወስድ ይችላል። ሎድ እያደረገ የኢንተርኔት ኮኔክሽን እያየን የሆነ የተወሰነ ሰዓት ይወስዳል። ከዛ በመቀጠል እዚህ ጋር 6 ዲጂት ይመጣላችኋል፣ በሜሴጅ ይደርሳችኋል። ያንን 6 ዲጂት ነምበር ምን እናደርጋለን? እናስገባለን ማለት ነው። 6 ዲጂት ነው። ከዛ ቬሪፋይ የሚለውን ስንጫን ቬሪፊኬሽን ቬሪፋይድ ሆነ ማለት ነው። ፕሮባብሊ እዚህ ጋር ዩዘር አካውንት ሆልደር ፋይዳ ነምበር እንደገና ቬሪፊኬሽን ሊጠይቀን ይችላል። ሜቢ ይሄን አጋጥሞኛል እኔ። ያ ማለት የአካውንት ሆልደሩ ነው አሁን ቬሪፋይ የምናደርገው። እዚህ ፋን ነምበር እናስገባለን ትመለከቱትን በድጋሚ ደን ከዛ ሰብሚት የሚለውን በተን እንጫናለን። አሁንም በድጋሚ 6 ዲጂት ቁጥር ይመጣል። በሜሴጅ ነው የሚደርሰን 6 ዲጂቱ። ዘን 6 ዲጂቱን እናስገባለን። ከዛ ቬሪፋይ እንላለን። ከዛ ኮንቲኒው ታች ያለው ኮንቲኒው የሚለውን እንጫናለን ማለት ነው። ኦኬ አፍተር ዚስ ምን እናደርጋለን? አሁን ቬሪፋይ ሆኗል። ያ ማለት ሪኩዌስት ነው የሚላከው አት ኤንድ ማለት ለኢጂፒ ሪኩዌስት እንልካለን ማለት ነው። እዚህ ጋር ምን ማድረግ እንችላለን? ኮመርሻል ሬጂስትሬሽን፣ ባንክ፣ ቢዝነስ ክላሲፊኬሽን፣ ቢዝነስ ላይሰንስ። ይሄ ማለት ከዚህ በፊት እንደ ሰፕላየር ሬጂስተር ስናደርግ የምናስገባቸው ኢንፎርሜሽኖች አሉ። እነዛን እዚህ ምን ማድረግ ትችላላችሁ? መታችሁ የሆነ አፕዴት ማድረግ የምትፈልጉት ነገር ካለ አፕዴት ማድረግ ትችላላችሁ ማለት ነው። አንዳንድ ኢንፎርሜሽኖችን አፕዴት ሎኬሽን አፕዴት ማድረግ ከፈለጋችሁ አፕዴት ማድረግ ትችላላችሁ ማለት ነው።
ኦኬ ዘን ወደ ታች ስክሮል ዳውን ታደርጋላችሁ። ዘን ሰብሚት የምትላለች እሷን በተን ትጫናላችሁ። እሷን በተን ልክ ስትጫኑ ሰፕላየር ፎርም ሰብሚትድ ሰክሰስፉሊ ይላል ማለት ነው። ያ ማለት ናሽናል አይዲያችሁን ቬሪፋይ እንዲደረግላችሁ ለኢጂፒ ሪኩዌስት ልካችኋል ማለት ነው። ያ ማለት ኢቭን 1 days ኦር ከተወሰነ ደቂቃ በኋላ ምን ይሆናል ማለት ነው ኢጂፒ ላይ ናሽናል አይዲያችሁ ኢንቴግሬትድ ይሆናል። አሁን ቀጥታ ምንድነው ያደረግነው? ሪኩዌስት ነው የላክነው ለኢጂፒ ሪኩዌስት ልከናል። ያንን እነሱ ሪኩዌስቱን አክሰፕት ያደርጋሉ። ያ ማለት ከዛ በኋላ ኢጂፒያችን ቬሪፋይድ ሆኗል፣ ከናሽናል አይዲ ጋር ኢንቴግሬትድ ሆኗል። ስለዚህ ኢጂፒ ፕላትፎርምን በዛ ወይ መጠቀም እንችላለን ማለት ነው። ይህን ይመስላል።